ነበርኩ ይደውልልኛል ማለት እኔ በሰዓቱ ስራ ላይ ነግሬዋለሁ ስትራክቸር ከዚህ በኋላ ለልጆቹ መደበኛ ሰዓት ከህግ ጋር ጨርሰ ከህግናም ጋር ጨርሰ እስካልሰጠኸኝ ድረስ እኔ ላይ ከዚህ በኋላ የምትቀጥለው እንደድሮ የምትቀጥለው ምንም አይነት ላይፍ የለም በፈለክበት ሰዓት እየመጣ እንትን ይያልክ የምትፈራገጥበት ላይፍ እኔ ከዚህ በኋላ አይኖረኝም ምክንያቱም ህጉ የሚነግረኝ ነገር ሌላ ነው እኔ በቴንሽንና በዩሉኝታ ወይ ደግሞ ገና እሱ ምን አይነት ድራማ ይለኛል በሚለው ስቲል ነው ለልጆቼ ስለሞ ማካሄደው ደግሞ ታሪክ ደግሞ ሌላ ነው ገባ አይደለ ሶ ያን ነገር መፍቀድ አልፈለኩም እና ላዳኮ ምን አልኳት በቃ የኔ ላይፍ ነው ከዚህ በኋላ ማተር የሚያደርገው የቱም እሱ ላይፍ አለው ታይም አለው ጊዜ አለው ለልጆቹ ጃምፕ ማድረግ ያለበት እንደም ከዚህ በኋላ እሱ ነው ሲቀጥል ደግሞ እኔ ለምንኩት ነው ስትራክቸር ፕላን ስጠኝ ከድሮም በፊት ምለምነው ነው አሁንም ምለምነው ነው ስለዚህ መንግስት የገባ ነገር ዞሮ በስትራክቸር እንደሚሄድ አውቃለሁ አንዴ ብቻ መንግስት ጋር ድረስ ሁሉ ነገር በእነሱ ነው የሚመሩክ ልጅ አለካ ቀል አይደለም በልጆች ቀል ያያቆ ገባ አይደለ አንተም ስራ የለም ስለዚህ ፋይናንሻሊ ይረዱሃል ሶ ከዛም አልፎ ደግሞ ብዙ የተፈጠሩ ነገሮች አሉ ሶ አሁን ልጆቼን 2 ሳምንት ይዣለሁ ኢቭን ራሱ ገና 1 ሳምንት ራሱ እነሱ ጋር ይዞ ኪንደርጋርተን አምጪ ራሱ ብሎኛል ምንድነው አንተ ቴንሽን ለኬላቻለሁ በጀርመንኛ ያለኛል አይቻል ኪንደርጋርተን 1 ሳምንት ይዣለሁ ተብሎ አይጠየቅም ወይ ደግሞ የልጆች ገንዘብ እዚያ ጋር በወራው የሚከፈል ገንዘብ አይጠየቅም ከዛ በፊት ግን ምን አለ እንነጋገራለን እሱ ለሚለው ነው ችግር የለም ምክንያቱም ይጉን ታምጥጋ ኦሬዲ ደርሷል ኦኬ በሱ ነበር እኔ መግባት የፈለኩት ተርሚን አድርግቶ ያምን ነገር ሄዷል ስትል አልሄደም ተርሚን አደረገ ነው ያለኝ ሰኞ ቀጠሮ አድርጌያለሁ አለ ነው ያለኝ እኔ የምቸኝ ቀጠሮ ያላደረኩ የኔ አይደለም አይደለ ራሱ ነው ፈልጎ ያደረገው እኔ ከዩግናም ቀጠሮ አድርጌ እንደሄድኩትና እንዳር ነገሮችን እንደጨረስኩላ አንተ መሄ ራስ ተርሚን ነው እኔ ምንም ማስፈልግ ነገር የለም ሄደ ራስን ስቶሪ ብቻ ቴል አድርጋ አለቀ ካልመጣሽ አለ ሌላ ነው መጣው ስራ ላይ ነኝ ኦሬዲ ስራ ላይ ሆኜ እንዴት ነው መጣው ኔክስት ታይም ደግሞ ተርሚን ስታደርግ ከኔ ጋር ተነጋግረን ተርሚን ታደርጋለህ ለዚህኛው ግን ሂድ አንተ ዋናው እኮ አንተ መሄድ ነው እስከዛሬ እኮ አያውቁም አይተውም አያውቁም አልሄድም ከዛ በሚቀጥለው አልሄድኩም ሶ ኔክስት ታይም አብረን በሚመቸን ሰዓት አሁንም እንደገና ይሄ እንትኑ ክራይስ ላፉኑ እንደገና እንትን የሽከረ ሳይክሉ የተሽከረከረ መጣ ስለዚህ እኔ አልቻልኩም ከዛ ናክሪስ ጻፈልኝ ከአንድ ሳም በኋላ የልጆቹን ኪንደርጋርተን አንጪ ሶ ምንድነው አንተ የምታስበው አሁን እኔ ማስበው በኔ ቦታው ነስ ታስበው እንደ አንድ አምባት ወስደ 4 ወር ሙሉ ቼክ ያላረካቸው ልጆች በፈለክበት ሰዓት እየመጣ ያነሳ በየጣልካቸው ነገሮች ጌልድ አሳስቦ ገንዘብ አሳስቦ ለዛም 250 ዩሮ አሳስቦ አምጪ ማለት ምንድነው እንዳስብ የምትፈልገው እኔ የሚሰማኝ እውነት አንተ ለልጆች አስበ ነው ወይስ በጣም የሚያሳስበውንም ስቲል ነው ትዳሬን በጣም በቃ ከጭንቅላት በላይ የሆነብኝ ይሄ የገንዘብ ሱሱ ውስጥ ያለው ንብረት እኔ መኖር ፈልጋለሁ አሁንም ለልጆች ደም መኖር አለበት አንተ አባትና ለልጆች መኖር አለበት ገንዘቡን ቶ ገንዘብ ደግሞ ከቸገረ ማለት ነው ወንድና እኔም ማቀው እንደማይሰራ ነው ወጥቶ አሁን ቪዲዮ ላይ የሚናገረው ከስራው እንደተስተጓጎለ ነው ልጆቹን ይዞ ስለ ያ ማለት 4 ወር ሙሉ የሰራበት ደሞዝ አለ ማለት ነው አክቹሊ እጅ ላይ መኖር አለበት ቢያንስ አይደለ ሶ እንዴት አንድ ሳምንት ልጆችን ቴኬር ማድረግ ያቅታል ባለ ደሞዝ 4 ወር ሙሉ በሰራበት ደሞዝ እንዴት ያቅታል እንዴት ባንዴ 250 ዩሮ ምን ታረግበት ነው 250 ዩሮ ምንም ከቨር ያረጋግም ምንናቀው ኑሮ እኛ ነን ምን ያውጣ እንደምንኖረው እናቃለን 250 ዩሮ ላንተ ከቨር ምንም ያረጋው ነገር የለም ቅድም አሁን ያልከውን ይሄኛውን ስለመለሰችው መቀጠል ይቻላል እንዴት ነው ልጆቹን መታዩ በዛው እና ምን ተፈጠረ ጠየቁት ማለት ነው ልጆቼ ማግኘት ፈልጋለሁ በስልክም ሆነ በአካል ኢግኖር አደረገኝ እኔ ደግሞ አንዴ ነው የምጠይቀው የቱም አላማውን አውቃለሁ 4 ወር ሙሉ ልጆች እንደፈለክ እየመጣ እኔ ጋር ማየት ከቻልክ አሁን ልጆቹ አንተ ጋር ሲሆኑ ልጆቹ ማየት ፈልጋለሁ ስለ ኢግኖር የምታረገኝ ከሆነ ምን ለማድረግ እየሞከርክ እንደሆነ ይገባኛል ሪቬንጅ ነው ብለሽ ምታስቢ ዴፊኒትሊ ሶ እኔ ምንም አልመሰለኝም ቢካዝ ልጆቹም እሱም ያሉት መንግስት አካል ናቸው መንግስት አካል ጋር ናቸው ሶ ዞሮ መጫወቻውም አንድ ላይ በዛው መጫወቻና ልብሶቹን አልሰጥም ብሎኛል ብሎ ሰጥቻለሁ ልብሶቹን አልሰጥም ብሎኛል ብሎ ሰጥቻለሁ እሱን ሰጥቻለሁ ቴክስቱን አቻላ ስለ ካንሳምት በኋላ እሱም ማግኘት ስላልፈለገች መጣል ውጭ አስቀምጭልኝ ነው ስራ ሄዳለሁ በጧት አልኩት በጧት አንገጣጠምም እኔ ፍሎር ጋር ተወልሃለሁ እኔ ስራ አውጣለሁ አንተ የውጭ በር ብቻ ነው ማንንም ጎረቤት ደውለ ይከፈትላል ትገባለህ ዝም ብሎ የሚከፍትልህ እኮ አለ ወይ ደግሞ ከሌኔም ቢል አውስ ማይስተሩ ይከፍትለታል ሳመጣ ከስራ ስመጣ የለም መጮቾም የለም ሲቀጥል ደግሞ እሱ ብትሮ የምታረገው ደግሞ ልጅ አለች እቤት ድረስ መታ ወስዳለች ምትረዳው ማለት ነው
እኮ ግን አልተሰጠኝም ነው ያለው እሱ ሰለኝ ቪዲዮ ላይ እሱ ነው ግን ያው ቴክስታችሁ ላይ አይቼዋለሁ እሱ የፋራድ ሮል እንደጠየቀና አንቺ አሁን ያልሽውን ቃል ቴክስቱ ላይ እንዳሰፈርሽ አይቼዋለሁ ያ ሶ ምንድነው የምታረገው እኔ እኮ ይሄ ለምንድን ነው እያንዳንዷን ነገር ዲቴል የምንጠይቀው ሰዎች በአንድ በኩል የተሰራው ነገር ሳይው ያንቺን እውነት ደግሞ ክሊር እንዲሆን ነው ለልጆቹ ልብስና መጫወቻ አልሰጥም አሉኝ ሲባል እኔም ቢሆን ምን ነው ምናምን እላለሁ ገባሽ ይሄንን አይ እንዲ ነው ብለሽ ክሊር ማድረግ ግዴታ ስለሆነ ነው እንጂ እንዴት ነው ምልልስ እንዲሆን ሳይሆን እውነቱ የሁለታችሁ እሺ ግን ክሊር ለማድረግ ደግሞ ያ ሰው ኤክስትራ የሚጽፍልኝ በጀርመንኛ ነው ገባባለ ላይ አይ ተነዋል እኮ ያው እዚህ ጋር እናንተ ናችሁ አዎ እዚህ ጋር እኮ ቪዲዮቹ ቴክስቶቹ እንግዲህ ካረኛ ኮናችሁም እናውጣችኋለን እኔ ችግር የለብኝም እናውጣችኋለን ህዝቡ ቴንሽን አርግቶ ያን ነገር ለመረዳት እንትን ይላል ነው ያው ያልን እኮ ነው እኛ የምናየው እዚህ ምንኖር ሰዎች አሁን ለምሳሌ ሌላ ጀርመንኛ ማያቅ ሰው ጋር ይዘሹ እንደዚህ ብሏል ብትይ ሊሆን ይችላል ግን እኛ አይተነዋል ቴክስቱን ምንም እንትን የለውም ሰዎችም ኮንሰንትሬት አድርገው ሊያዩት ይችላሉ ማየት መረዳት የሚፈልግ እና እኔ ከጅምሩም ስናገር የነበረው ይሄ ነው ላይክ አባቱን ለልጆች ተዘጋጅ አክቹሊ የራስም ሪስፖንሲቢሊቲ ነው አይደለ 4 ወር ሙሉ ልጆችን ማታይ ከሆነ እኔ አሁን ስወልድ ገና ልጁ ሳይወለድ እኮ ልብስ ትዘጋጃለህ ከተለያየም አንድ አባት ከተለያየ አንድ እናት ከተለያየ አይዶን እንደዚህ ጓደኛ የምታውቁ ከሆነ የራሳቸውን ልብስ የራሳቸውን ማቴሪያል ራሳቸው ጋር ነው የሚያስቀምጡት ለልጄ ብለው ገባ አይደለ ልጅና ልብስ አይደለም የምትወራረሰው እንደ ደንቡ ምክንያቱም ልጆቹ ሲመጡ የሚለብሱት ልብስ የኔ ነው ልጆቹ አንተ ጋር ሲሄዱ የሚለብሱት ልብስ ያንተ ነው እስከነ ንብረት አይደለም እንዋዋሳቸው ልጆቹን ነው እንዋዋሳቸው እንደዛ ምን ግን ልብሱን ሰጥቻቸዋለሁ ብትሮው መጣ ደግሞ ቤት ድረስ ደግሞ መጣ ወስዳለች እሷ መቼ ሳላነሳትም እስከነ እንትን የመንግስት አካል ናት ምን በያነሳታለሁ ክሊር ሆናል አሁን የቀሩ ጥያቄዎች ካሉና ሰምተሻል ሁለቱም እድል እንሰጥና እንዘጋለን ከሲሳይ ጋር ምን ሆናችሁ ነው ከሲሳይ ጋር ባይዘው ይሄ ያሁን የሚናፈሰው ወሬ ይሄ መኪናውን ሽጦ ብራ ብድሯት ነው ምናምን ወላሂ ላዚም ስህተት ነው እሺ ወላሂ አትመኑ እንትን ነው ልክ አይደለም እሺ እሱ ወሬ ከዛ ደግሞ ሌላ ዩቲም እኮ ቀላል ሰው አይደለችም አስቀይመው ነው ምናምን የሚባለው እኔ አላህ ምስክሬ ነው እንደፈለገ መስፎ ሰው እንኳን ቢሆን እኔ የተደረገልኝን ምረሳት የት አይደለም ወላሂ ላዚም ወለታ አረሳምና ሲሳይ ባለ ወለታይ ነው እንዴት ማርግ ላስቀይመው አልችልም መቼምም ነው ማላስቀይመው ሲሳይን በጣም እሱ በሌለበት በጣም ነው ሁሌ ነው ጥብቅና መቆምለት አላስቀይመውም የጸባችንን ደግሞ ምክንያት እኔ ከምናገር እንትና በትነግራችሁ ደስ ይለኛል ራሷን በራሷ ማናት እንትና ሳሚ ፖፖ ላይ ነው እሷ በነግራችሁ ደስ ይለኛል እሷ ታውቃለች የጸባችንን ምክንያት እንጂ እኔ አላህ ምስክሬ ነው ምንም ጥፋት የለበት እና ደግሞ ምንድነው ዛሬ ደግሞ ጓደኛው ምን አለ ዩቲናስ ፋውል ሰርታበታለች ሲሳይ ላይ እኔ እኮ ወላሂ ላዚም ማለት ነው እኔ ራሴን እኮ ማስረዳት ስለማልችል እኮ ነው ሁሌ እንደ እቺ ጨካኛዋና መጥፎዋ ሴት የምታየው ዝም ብዬ ነበር እሺ አሁን ለምን ተናገርኩ አሁን እሺ ሸገር ገበታ ጊፍተር ነው በጣም ነው ማመሰግን ሸገር ገበታ ለሰጠኝ 4 ጽጌረዳ በጣም ነው ማመሰግነው ብድር መላሽ አድርገኝ ጌም ልግባ 8000 ሰው እያየኝ እኔ ይደብሩኛል እና ጌም ልግባ ከማን ጋር ልግባ ማን አለ ማንም ራቺ እኮ አለ ከራቺ ጋር ጫወት
9300 ሰው ምንም አልናገርም። እኔ ዝም ብያለሁ እኮ። ለምንድን ነው እራሳችሁ እኮ ናችሁ እኮ ጠይቃችሁኝ እኮ። እሺ አሁን ደግሞ ነገ ደግሞ መሐመድ ልክ ነህ የሆነ ነገር እንትን ሊሉ ነው። የአፍሪካውን እየመራ ነው ነግሬያቸዋለሁ። ሽልማቱ በጣም ያበደ ሽልማት ይመስለኛል። እኔ አላውቅም። የአፍሪካው እሱ ብቻ ሳይሆን ደግሞ በጣም ማሸነፍ ራሱ በጣም ጸዴ ነገር ነው። ከኢስት አፍሪካ እንዳለ ሁሉም ላይክ ኢትዮጵያዊ ቲክቶከር በሁለቱም ስታሸንፍ አስባችሁታል። እኔ አሁን እንትና ጋር ለሄድ ነው ልለማመድ ነው ማራኪ እንግሊሽ ጋር ዘይጂ ምን እንደምል ማራኪ እንግሊሽ አይደል? ማራኪ እንግሊሽ እየመራን ነው። ባህር ዳር እኮ እኔ ሁሌ እኮ ነው የምፈልገው እኮ መምጣት። ወላሂ ላዚም ሁሌ እኮ ነው የማስበው መምጣት ባህር ዳር። ባለፈውም መቼ ነው ጎንደር ስንመጣ ከዛ ምንድን ነው